የእግዚአብሔር ጸጋና ሰላም ይብዛላችሁ። እንደምን አላችሁ ቅዱሳን? ሁሉ መልካም ነው። እኔ ወንድማችሁ አገልጋይ ይገለጥ ሙሌ ነኝ። እግዚአብሔርን የምስራች ወንጌል ሁሉ ጊዜ በየስፍራው በየአደባባዮቹ የማገለግልና የምሰብክ ነኝ። ዛሬም ደግሞ ይሄን የምስራች ወንጌል ለመናገር በፊታችሁ መጥቻለሁ ማለት ነው። ክብር ለእግዚአብሔር ይሁን። ውስጤ በጣም ሐሴት ያደረገ ነው። ምክንያቱም በመንፈስ ቅዱስ ምክንያት ያ አባቶች ይጠሙት የነበረው ያ የእግዚአብሔር ኪንግደም የእግዚአብሔር መንግስት ስለተመሰረተች ማለት ነው። እና በዛ ኪንግደም ውስጥ የመንፈስ ቅዱስ ሐሴት አለ፣ የመንፈስ ቅዱስ ሰላም አለ፣ የመንፈስ ቅዱስ ደስታና ጽድቅ አለ። እና ያ ነገር ሁሉ ጊዜ ይገዛኛል ማለት ነው። ሁሉ ጊዜ እርሱን እንድናገር ያበረታኛል፣ አቅም ይሆነኛል። በዚህ መንግስት ውስጥ ደግሞ መንፈስ ቅዱስ እንዲነዳን፣ መንፈስ ቅዱስ እንዲመራን፣ መንፈስ ቅዱስ እንዲያስተምረን የክርስቶስን አካል በክርስቶስ ኢየሱስ ስም ሊያድርባት ቀድሷታል። እናም ደግሞ ያድርባታል ማለት ነው። የዘላለም መኖሪያው ነን። ይሄን በማስብበት ይሄን በማሰላስልበት ሰዓት እጅግ በጣም ደስ ይለኛል ማለት ነው። ወንጌል ደግሞ ከሰው አይጀምርም። እንደምታውቁት ወንጌል ከእግዚአብሔር ነው የሚጀምረው። እግዚአብሔር ለሰዎችን ያለውን ፍቅር የገለጠው በወንጌል ነው። ታዲያ እስቲ እግዚአብሔር ይምጣ፣ እግዚአብሔር ይውረድ፣ ምን ነው እግዚአብሔር ከሰማያት ቢወርድ ብለው የተመኙት እግዚአብሔር እነሱ በማይጠብቁት መንገድ ወረደ። ስጋን ለብሶ አምላክ በመካከላችን አደረ። አምላክ ከኛ ጋር ሆነ። አምላክ ሰው ሆነ። አምላክ በስጋ ተገለጠ። ይሄን በሚሰሙበት ይሄ በሚሰበክበት ሰዓት ደግሞ መቀበል አቃታቸው። እሱም ብቻ አይደለም። ይሄ በስጋ የተገለጠው አምላክ ተሰቀለ፣ ተደበደበ፣ ሞተ፣ ከሞትም ደግሞ ተነሳ። እና ለዚህ ነው ኢየሱስ ክርስቶስ ከሙታን እንደተነሳ እግዚአብሔር ከሙታን እንዳስነሳው ብታምን ትድናለህ፣ ደግሞም ብትመሰክር ትጸድቃለህ አይደለም የሚለው። ስለዚህ ጽድቅና የእግዚአብሔር ማዳን መቀበያው መንገድ የክርስቶስን ኢየሱስ ሞትና ትንሣኤ በማመን ውስጥ ነው ማለት ነው። ይሄን ደግሞ ለመቀበል እጅግ በጣም ከባድ ነገር ነው። ዛሬም ብዙዎቹ ይሰናከሉበታል። እንኳን ውልደቱ እኮ አይደለም የክርስቶስ ኢየሱስ መከራ መቀበሉ ራሱ ሰዎች ለመቀበል የሚያቅታቸውና የሚያዳግታቸው ነገር ነው። ዛሬ ምን ላወራችሁ ነው የመጣሁት? ሐዋርያው ቅዱስ ጳውሎስ ከተናገረው አንድ ቃል ልነግራችሁ ዘንድ እወዳለሁ። እርሱም ምንድነው የተናገረው? ያመንኩትን አውቀዋለሁ ይላል። እና እኔ በወንጌል አላፍርም። ምክንያቱም ምንድነው የማያፍርበት አንዱ ምክንያት ያመነውን ስለሚያውቅ ነው። ገብቷቸዋል። ሐዋርያው ጳውሎስ ዝም ብሎ የሚከተልም አይደለም፣ ዝም ብሎ የሚያገለግልም አይደለም። ዝም ብሎ እሱ ያልገባውን፣ እሱ ያልተረዳውን፣ እሱ ያላጣጣመውን፣ እሱ ያልታመነበትን ሌሎች እንዲያምኑት፣ ሌሎች እንዲቀበሉት የሚሰብክ የሚያገለግል ዝም ብሎ አይነት አገልጋይ አይደለም። እና ያመነውን ያውቃል። እኔ ያመንኩትን ምን እላለሁ ነው የሚለው፣ አውቃለሁ፣ ተረድቻለሁ፣ ገብቶኛል ነው የሚለው። ክብር ለኢየሱስ ይሁን። እና ያመነውን በማወቅ ውስጥ ደግሞ አለማፈሩን ይገልጣል። አላፍርም። እና ብዙ ቦታ ነው አይደለ እኔ አላፍርም ብሎ ሐዋርያ ጳውሎስ የሚናገረው። አንዴ በወንጌል አላፍርም። ምክንያቱም የሚያፍርበት ምክንያት የእግዚአብሔር የማዳን ኃይል ነው። የእግዚአብሔር ኃይል የት አለ ሰዎች ቢሉ ሐዋርያው ጳውሎስ የሚሰብከው ወንጌልን ነው። ምክንያቱም የእግዚአብሔር የማዳን ኃይል የተገለጠው በወንጌል ውስጥ ስለሆነ። ከምንድን ነው የሚያድነው? ከኃጢአት። እና ከመጨረሻ እስከ መጨረሻ ሰው ሊጸድቅ የሚችለው የእግዚአብሔር ጽድቅ በእምነት ተገለጠ ከመጀመሪያ እስከ መጨረሻ ይላል። በመሃል የሚገባ የሰው ፍልስፍና ሆነ የሕግ ስራ የለም። ምክንያቱም እግዚአብሔር የሕግን ፍጻሜ ሁሉ በክርስቶስ ኢየሱስ ውስጥ ስላደረገ ማለት ነው። በክርስቶስ ኢየሱስ ስለፈጸመ ማለት ነው።
ይሄን በመረዳት ውስጥ ሐዋርያው ጳውሎስ ያገለግላል። ይሄን በመረዳት ውስጥ አላፍርም ይላል። ምንም ማፍርበት ጉዳይ የለኝም ይላል። ክብር ለኢየሱስ ይሁን። የእምነታችን ጅማሬና ፍጻሜ ማን ነው? ራሱ ክርስቶስ ኢየሱስ ነው። ሃሌሉያ። ስለዚህ እናንተስ ያመናችሁትን ታውቁታላችሁ ወይ? ምን ያክል ተመሰረታችሁበት? እኔ ወንጌልን የማወራበት አለ አይደለ ቆላስይስ ምዕራፍ 2 ላይ እናንተ ተደላድላችሁ እንድትኖሩ ነው። ተደላድላችሁና ተመስርታችሁ በእርሱ ላይ ታንጻችሁ እንድትኖሩ ነው ይላል። አንድ የክርስቲያን የአገልጋይ መሰረት ሊሆን የሚገባው ወንጌል ነው፣ ክርስቶስ ነው። የትኛው ክርስቶስ የሞተው? የትኛው ክርስቶስ መከራ የተቀበለው? የትኛው ክርስቶስ የከበረው? የትኛው ክርስቶስ በአብ ቀኝ የተቀመጠው? የትኛው ክርስቶስ ተመልሶ የሚመጣው ክርስቶስ? ይሄን የሚበሰብሰውን ስጋ ወደማይበሰብስ የትንሣኤ አካል ወደሚቀይረው ጌታ፣ ሰው ሁሉ የቀለደበትን፣ ሰው ሁሉ የሚያሾፍበትን። ስለዚህ ጳውሎስ በእኔ በታሰርኩት አትፈር ይሏል። ምክንያቱም እኔ የታሰርኩት በምን ምክንያት ነው? በወንጌል ምክንያት ነው። ሰው የምስራች ብሎ ሰብኮ የሚታሰርበት ዘመን የሐዋርያው ጳውሎስ ዘመን ነበረ። በጣም አሜዚንግ ነው። ሰው እንዴት ነው የምስራች ብሎ ሰብኮ በቃ ያላንተ ስራ ትድናለህ እንደውም እሺ ብሎ ተቀብሎ ነው እንጂ እርፍ ማለት ያለበት? እንዴት ሐዋርያው ጳውሎስን ያስሩታል? በኔ ስራት ልታፍራ አይገባም። እኔ የታሰርኩት በወንጌል ምክንያት ነው። በዚህ ምክንያት ደግሞ ልትኮራ ይገባል። ይሄ ነገር ደግሞ በንጉስ ዘበኞች በቄሳር ዘበኞች ፊት ሁላ የታወቀ ነው፣ የተገለጠ ነው። አጭበርብሬ አይደለም፣ ሰርቄ አይደለም። እኔ የታሰርኩለት ወንጌል ነው። ኢቭን እኔን ያሰረኝ የሮም ወታደር ሳይሆን የቄሳር ወታደሮች ሳይሆኑ የክርስቶስ ፍቅር ነው ያሰረኝ። እኔ የክርስቶስ እስር ነኝ፣ የክርስቶስ ባሪያ ነኝ፣ የሱ እስረኛ ነኝ ነው የሚለው። ስለዚህ ጠንቅቆ ነው የተረዳው፣ ጠንቅቆ ነው ያወቀው። ያመንኩትን አውቀዋል። ስለዚህ በእግዚአብሔር በጸጋ ወንጌል ውስጥ በተፈጸመው የተገለጠው ህይወት ነው፣ የተገለጠው ጸጋ ነው፣ የተገለጠው የማይጠፋ ህይወት ነው፣ የተገለጠው ጽድቅ ነው፣ የተገለጠው ቅድስና ነው። ስለዚህ ይሄን ነገር እረዳለሁ። በዚህ ወንጌል እኮ ነው ህይወትና አለመጥፋት ተገልጧል የሚለው ጳውሎስ። እና ይሄን የምስራች ወንጌል እየተንደረደረ እየተናገረ እኔ ያመንኩትን አውቀዋለሁ፣ በዚህ ወንጌል አላፍርም ነው የሚለው። በዚህ ወንጌል ምን አላፍርም፣ ዶንት አሼምድ ይላል። ሃሌሉያ። ቢኮስ ያውቀዋል፣ ተረድቶታል። በነፍሱ ተረድቶታል፣ በመንፈሱ ተረድቶታል። በዚህ ስጋው ደግሞ ይገልጧል። እሱን ነገር ከዚህ በፊት ደጋግሜ ነግሬያቸዋለሁ። እናንተም ከዚህ በፊት ያስተማርኳቸውን ለማስተማርም የሞከርኩትን ማየትና መረዳት ትችላላችሁ እየገባችሁ ማለት ነው። ክብር ለኢየሱስ ይሁን። ስፒሪታችን ተረድቶታል እኮ። በነፍሳችን ደግሞ መንፈሳችን ያወቀው ነፍሳችን ካወቀችው ነፍሳችን ከተረዳችሁ በዚህ ስጋ ወንጌልን መመስከር አናፍርም። ሃሌሉያ። ስለዚህ አትፈር ይለዋል። እርሱም እንዲያቅ ያበረታተዋል። ስንት ሰው ያመነውን ክርስቶስን ያመነውን ወንጌልን እንደሚያቅ አላቅም። ስለዚህ ጳውሎስ ራሱን ምሳሌ በማድረግ ለሌሎች አገልጋይ ያስተምራል ማለት ነው። ምክንያቱም እነሱ ቀጣይ ወንጌልን ስለሚረከቡ፣ ቀጣይ ሚሽኑን ስለሚቀበሉ፣ ጳውሎስ አገልግሎቱን ስለፈጸመ። በዚህ አጋጣሚ አገልግሎት ይፈጸማል። ሩጫዬን ጨርሻለሁ። ሃሌሉያ። ከእግዚአብሔር የተቀበልኩትን የጸጋውን ወንጌል ሰብኬ ፈጽሜያለሁ፣ ጨርሻለሁ። አሁን ተራው ያንተ ነው። አንተም ባለማፈር ስበክ፣ ባለመሸማቀቅ ስበክ። ያመንከውን የተቀበልከውን አንተ ህይወት የሆነን ለሌሎች ስበክ። ያልተረዳችሁትን ነገር አትናገሩ። ዝም ማለትን ይሻላል። እስከ ለማወቅ መጣር ይሻላል። ሃሌሉያ። ስለዚህ በእግዚአብሔር ወንጌል ውስጥ ያመነውን የእግዚአብሔርን ወንጌል ልናውቅ ይገባል ማለት ነው። ልንረዳ ይገባል ማለት ነው። ክብር ሁሉ ለኢየሱስ ይሁን። ይሄን በማወቅ ጸጋ ይብዛላችሁ። ተባርካችኋል።
ሃሌሉያ።